بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الأمين وعلى آله وصحبه أجمعين. أما بعد زاري إن شاء الله الدرس التاسع عشرنا الدرس العشرون رجعنا درجالت እነዚህ ሁለት ትምህርቶች 19ኛውና 20ኛው ትምህርት ዋናው ሐሳባቸው በአረበኛ ከ3 ጀምሮ እስከ 10 ያሉት ቁጥሮች እንዴት ነው የሚነበቡት ያላቸው ባህሪ ምን ይመስላል የሚለውን ነገር የምናይበት ነው። ስለ አንድና ስለ ሁለት ለብቻ አይተናል። አንድና ሁለት እንዴት እንደሚነበቡ ከሚቆጠረው ነገር ጋር ምን አይነት ዝምድና እንዳላቸው ባለፈው ያየነው አለ። እነዚህ ትምህርቶች ላይ ግን ከ3 እስከ 10 ያሉትን ነው የምናየው። እስኪ እዚህ ጋር በምሳሌ እናያቸው። መጀመሪያ ነገር ጧሊብ የሚል ቃል አለን። ጧሊብ ማለት ተማሪ ነው። ይሄ ወንድ ነው። ጧሊበቱን የምትል ቃል አለች፣ ተማሪ ማለት ነው። ግን ይቺ ሴት ነች። ወደ ብዙ ቁጥር ስንቀይረው ጧሊብን ጡላብ ነበር የምንለው፣ ተማሪዎች ማለት ነው። ጧሊበት ያለው ደግሞ ጧሊባት ብለን ብዙ ሴቶች ተማሪዎች የሚል ትርጉም ስናይ ቆይተናል። ጧሊብ የሚለው ቃል አንድ ተማሪ ወንድ ነው። ጡላብ ካልን ግን ወንዶች ብዙ ተማሪዎች ናቸው። ጧሊበቱን አንዲት ሴት ተማሪ ነች። ጧሊባቱን ብለን ግን አሊፍ መድና ታ መፍቱህ አድርገን ስንናገር ይሄ ጀምዕ ነው፣ ብዙ ሴቶች ተማሪዎች ናቸው እና የሚቆጠረው ነገር ይወስነዋል ነው። አሁን አረበኛ ቁጥሮችን ከ3 እስከ 10 ያሉትን ቁጥሮች ስንጠቀም የሚቆጠረው ቁጥር ወንድ ነው ሴት የሚለውን ነገር መጀመሪያ እናያለን። የሚቆጠረውን ቁጥር የምናየው በነጠላ ቁጥሩ ነው። ነጠላ ቁጥሩ ላይ ወንድ ከሆነ ጀምዑን ያው ብዙም አያስፈልገንም። ነጠላ ቁጥሩ ላይ ሴት ከሆነች ደግሞ ጀምዑን ብዙም ችግር የለውም። ዋናው ነገር ግን ነጠላ ቁጥሩ ላይ ያለው ቃል የወንድ ወይም የሴት ከሆነ ቁጥሩ በተቃራኒ ነው የሚሆነው ነው። ለምሳሌ 3 ተማሪዎች አሉ ለማለት ዒንደና ብለን ሰላሰቱ ጡላብ ነው የምንለው። ይሄ ምን ማለት ነው? 3 ተማሪዎች እኛ ጋር አሉ ማለት ነው። ዒንደና ሰላሰቱ ጡላብ ስንል ይሄ ሰላሰቱ የሚለው ቃል አሁን የተጠቀምነው ቁጥር የሴት ቁጥር ነው ማለት ሙአነስ ነው። ምክንያቱም ቁጥሮቹ መጀመሪያ ሁለት አይነት ናቸው። ሰላስ የሚባል አለ፣ ሰላሰቱ የሚባል አለ። ይሄ አሁን ሰላስ ማለት ያው 3 ማለት ነው። ሰላሰቱ ማለት 3 ማለት ነው። ግን አረፍተ ነገር በምንሰራበት ጊዜ ለወንዶቹ ቁጥሮች የሴቶችን ቁጥር ነው የምንጠቀመው ነው። ለወንዶቹ ስሞች የሴቶችን ቁጥር እንጠቀማለን። አሁን ዒንደና ሰላሰቱ ጡላብ ነው የምንለው። አሁን ሰላሰቱ ጡላብ ያልነው ጡላብ የሚለው የወንዶች ብዙ ቁጥር ስለሆነ ሰላሰቱ የሚለውን የሴት ቁጥር ተጠቀምን ነው። 4 ሲሆኑ አርባዓቱ ጡላብ ነበር። አርባዓቱ ጡላብ ስንል አሁንም ይቺ አርባዓቱ የምትለው ቃል ሙአነስ ነች። ጡላብ የሚለው ወንዶች ስለሆኑ ማለት ነው። ፈምሰቱ ጡላብ፣ አሁንም ፈምሰቱ ጡላብ ስንል 5 ተማሪዎች ማለት ነው። በነገራችን ላይ በመካከላቸው ያለው ተርኪብ ኢዳፋ ነው። ሙዳፍና ሙዳፍ ኢለይህ ስለሆነ ነው ፈምሰቱ ጡላቢን፣ አርባዓቱ ጡላቢን፣ ሰላሰቱ ጡላቢን እያልን የምንሄደው። ይሄ ሙዳፍ ይሆናል፣ ይቺማ ሙዳፍ ኢለይህ የምትሆነው። ግን ዋናው ነገር ቁጥሮቹ ከ3 እስከ 10 ያሉት ቁጥሮችን ስንጠቀም ለወንድ ስሞች የሴቶች ቁጥር ነው የምንጠቀመው ነው። ሰላሰቱ ጡላቢን፣ አርባዓቱ ጡላቢን፣ ፈምሰቱ ጡላቢን፣ ሲተቱ ስንል አሁን ይሄ ሙአነስ ነው። ለምን? ጡላብ የሚለው የሚቆጠሩት ወንዶቹ ብዙ ስለሆኑ ማለት ነው። ጡላቢን፣ ሲተቱ ጡላቢን፣ ሰብዓቱ ጡላቢን፣ ሰማንየቱ ጡላቢን ነው የምንለው እዚህ ጋር። አሁንም 8 ተማሪዎች ሲኖር ዒንደና ሰማንየቱ ጡላቢን ነው የምንለው። ቲስዓቱ ጡላቢን አሁንም 9 ተማሪዎች ማለት ነው። ዐሸረቱ ጡላቢን 10 ተማሪዎች። ይሄ በሙሉ እዚህ ጋር የተጻፉ ቁጥሮች በምን ጾታ ነው? በሴት። ለምን? የሚቆጠሩት ቁጥሮች ወንዶች ሲሆኑ ቁጥሩ ሴት መሆን አለበት ቃዒዳ ነው። ስለዚህ ይሄ አንድ 19ኛው ደርስ ላይ ይሄንን ስናይ እየከረም ነው። 20ኛው ደርስ ላይ ስንመጣ ለሴቶች የሆኑ ስሞችን አመጣን። በሴቶች ስም ከሆነ ቁጥሩ እንዴት ይሆናል? የዚህ ተቃራኒ ነው። አሁን እዚህ ጋር እንዳየነው ጧሊባት ማለት ሴቶች ተማሪዎች ናቸው። ስለዚህ ዒንደና አለን ብለን ሰላሱ ጧሊባቲን፣ አሁን ሁለቱን አረፍተ ነገር ማነጻጸር ነው። በቃ ሌላው ያው ድግግሞሽ ነው። እዚህ ጋር ምንድነው አሁን ጧሊባት የሚለው ሴቶች ናቸው። ሰላስ የምትለውን ቃል የተጠቀምነው የወንድ ቁጥር ነው። ሰላሰቱ የሚለውን አንጠቀም እዚህ ላይ። ስለዚህ ዒንደና ሰላሱ ጧሊባቲን አለ። ምን ማለት ነው? እኛ ጋር 3 ተማሪዎች አሉ ማለት ነው። አሁን ሙራዱ ጧሊባት የሚለው ቁጥር ሴቶች ስለሆኑ እዚህ ጋር የተጠቀምነው ቁጥር ሰላሱ የሚለውን ሙዘከር የሆነውን ቁጥር ነው ነው። ስለዚህ ከ3 እስከ 10 ያሉ የአረበኛ ቁጥሮች ከሚቆጠረው ቁጥር በተቃራኒ ነው የምንጠቀምባቸው። ለወንዶቹ የሴቶች ቁጥር እንጠቀማለን፣ ለሴቶች ደግሞ ወንድ ቁጥር ነው የምንጠቀመው የሚለውን ነው የምናየው። ስለዚህ ዒንደና ሰላሱ ጧሊባቲን ነው የሚባለው። እዚህ ጋር ሰላሰቱ የሚለው መጠቀም አይቻልም። እዚህ ሰላሱ ጧሊባቲን ነው እንጂ ሰላሰቱ ጧሊባቲን እንዳትሉ። ለምን? ጧሊባት የሚለው ሙአነስ ስለሆነ ሰላስ የሚለው ሙዘከሩን ቁጥር እንጠቀማለን። ዒንደና አርበዑ ጧሊባቲን ነው ያልነው። እዚህ አርባዕቱ አይደለም፣ አርበዑ ጧሊባቲን። ይሄ ቁጥር ሙዘከር ነው። ለምን? ሙአነስ ሲሆን ሙዘከር መጠቀም ስላለብን። ፈምሰቱ ጧሊባቲን አይባልም። እዚህ
ኸምሱ ጣሊባቲን ነው ያልነው። ኸምስ የሚለውና ኸምሳ የሚለው ቃል ሁለቱም ያው አምስት ማለት ነው። በእርግጥ ግን ኸምሰቱ የሚለውን የሴት ቁጥር ጾታ የምጠቀመው ለወንዶች ነው። ኸምሱ የሚለውን ወንዱን ቁጥር ጾታ የምጠቀመው ለሴቶች ነው ለማለት ነው። ስለዚህ ኸምሱ ጣሊባቲን እንባለው። እዚህኛው ጋር ሲተቱ ጡላብ ስንል ነበር። ዒንደና ሲተቱ ጡላብ 6 ተማሪዎች አሉን ለማለት ዒንደና ሲተቱ ጡላቢን። እዚህ ጋር አሁን ወንዶች ተማሪዎች ናቸው የተጠቀምነው ቁጥር የሴቷን ነው። እዚህ ጋር ስናመጣው ግን ዒንደና ሲቱ ጣሊባቲን ነው የሚባለው። ዒንደና ሲቱ ጣሊባቲን። ይህ ልዩነት አለው። ሲተቱ ስንል ቁጥሩ ማነስ ነው። ሲቱ ስንል ሙዘከር ነው። ይቺ ተመርቡጧ ጠፍታለች። ስለዚህ ሲቱ ጣሊባቲን 6 ተማሪዎች እኛ ጋር አሉ ስንል ለሴቶች ዒንደና ሲቱ ነው። እዚህ ወንዶቹ ጋሳ ሲተቱ ነው። ስለዚህ ሁሉም ቁጥሮች በዚህ አይነት መልኩ ሙዘከርና ሙአነስ አላቸው። ሰላሱ የሚባል ቁጥር አለ፣ ሰላሰቱ የሚባልም ቁጥር አለ። ይሄኛውን ቁጥር የምጠቀመው ለሴቶች ነው፣ ይህኛውን ቁጥር የምጠቀመው ለወንዶች ነው ለማለት ነው። አሁን እስከ 10 መጨረስ እንችላለን። ሰላሱ ጣሊባቲን፣ አርበዑ ጣሊባቲን፣ ኸምሱ ጣሊባቲን፣ ሲቱ ጣሊባቲን። እዚህም ጋር እንደዛው ሰብዑ ጣሊባቲን ያለው ዒንደና ሰብዑ ጣሊባቲን ማለት አሁን 7 ተማሪዎች አሉን ነው። ዒንደና ሰብዓቱ ጣሊባቲን ካልን ስህተት ይሆናል። ለምን? ዒንደና ሰብዓቱ ጣሊባቲን ካል ሰብዓት የሚለው ሙአነስ ሆነ፣ ጣሊባት የሚለው ሙአነስ ነው። እንደዚህ አይነት ቃዒዳ የለም። አረብኛ በተቃራኒ ነው ቁጥሮች የምንጠቀመው ለየቶቹ ቁጥሮች ስንባል ከ3 እስከ 10 ላሉት ቁጥሮች። ስለዚህ ሰብዑ ጣሊባቲን። 8 ላይ ስንመጣ እንደዛው 8 ቁጥር ሁለት ስም አላት። ሰማንየቱም አለ፣ ሰማኒም አለ። ሰማንያ ስንል ሙአነስ ስም ነው። ሰማኒ ስንል ሙዘከሩ ነው። አሁን ለወንዶቹ ሰማንየቱ ጡላብ ነው ያልነው። 8 ተማሪዎች እኛ ጋር አሉ ስንል ዒንደና ሰማንየቱ ጡላቢን ብለናል። እዚህኛው ላይ ስንመጣ ለሴቶች ዒንደና ሰማኒ ጧሊባቲን ነው ያለው። ሰማኒ ጧሊባቲን ማለት አሁን 8 ሴት ተማሪዎች አሉ ማለት ነው። ግን የተጠቀምነው ቃል ሙዘከር ነው የሚባል ይሄ ሰማኒ ነው እንጂ ሰማኒያን አይደለም የተጠቀምነው። ቲስዑ ጧሊባቲን እዚህኛው ጋሳ ቲስዓቱ ጡላቢን ያለው። ቲስዓቱ ጡላቢን ስንል 9 ተማሪዎች አሉ ማለት ነው። ዒንደና ቲስዓቱ ጡላቢን እኛ ጋር 9 ወንዶች ተማሪዎች አሉ ማለት ነው። እዚህ ጋር ሴቶች ከሆኑ ግን ዒንደና ቲስዑ ጧሊባቲን ያለው 9 ተማሪዎች ሴቶች አሉ ለማለት ነው። 10ም ያው ነው። 10ም ጋር ስንደርስ አሸረቱም ጡላቢን። አሸረቱ ጡላቢን ማለት አሁን ለወንዶች ነው። ይቺ ቁጥር ሙአነስ ነች። ለወንዶቹ የሴት ቁጥር ነው የምንጠቀመው እያለ ነው። እዚህ ጋር ሴቶች ሲሆኑ ግን ዒንደና አሽሩ ጣሊባቲን። ዒንደና አሽሩ ጣሊባቲን ስንል 10 ሴቶች ተማሪዎች አሉ ነው። አሁን እዚህ ጋር አሸረቱ ሳይሆን ያልነው አሽሩ የምትለዋን ቃል መርቡጣ የሌለችባትን ሙዘከሩን የተጠቀምነው ለማለት ነው። ስለዚህ ዋናው ቃዒዳ ከ20ኛውና ከ21ኛው ደርስ የተማርነው ነገር ቢኖር እነዚህ ከ3 እስከ 10 ያሉት ቁጥሮች እንዴት ነው የሚነበቡት ሲባል መጀመሪያ ሙዘከርና ሙአነስ አላቸው ቁጥሮቹ ራሳቸው። እንደገና የሚቆጠረው ነገር ደግሞ ሙዘከርና ሙአነስ አለ እና ሙዘከር ለሆኑት ተቆጣሪዎች ሙአነስ የሆነ ቁጥር እንጠቀማለን። ሙአነስ ለሆኑት ተቆጣሪዎች ሙዘከር የሆነውን ቁጥር እንጠቀማለን እና በተቃራኒ ነው እንጂ ማመሳሰል አይደለም የሚል ነው። ይሄ ነው እንግዲህ የሁለቱ ደርሶች አጠቃላይ ሙራጃዓው። በዚህ አይነት መልኩ ያው በርካታ ኤግዛምፕሎች ኪታቡ ላይ ያሉ እየተማርን ያለነው ኪታብ ያው ድሩስ ሉገት አረቢያ ለገይሪ ናቲቂነ ቢሃ ነው። አረበኛ ቋንቋን ለማይናገሩ የተዘጋጀው የአረበኛ ማስተማሪያ መጽሐፍ ነው። እሱ ላይ 20ኛ 19ና 20 ደርስ ላይ ደርሰናል። ተጨማሪ ምሳሌዎች በርካታ መልመጃዎች አሉ ኪታቡ ላይ፣ እነሱን መስራት ይቻላል። ዋናው ነገር ሁለቱን ነገሮች ለማነጻጸር ግን ለወንዶች የሴቶች ቁጥርና ለሴቶች የወንዶች ቁጥር እንጠቀማለን የሚለውን ለማየት ሁለቱም ኪታብ ላይ ሁለቱም ደርስ ላይ ተማሪን ረቅም ዋሂድ እና እዚህም ጋር ተማሪን ረቅም ዋሂድ የ19ኛው ደርስ መልመጃ 1 ይቺ ናት የተጻፈችው። የ20ኛው ደርስ መልመጃ 1 እነዚህ ናቸው የተጻፉት። ሁለቱም ባንድ ያመጣናቸው አነጻጽረን ልዩነቱን ለማወቅ እንዲያመችን ለማድረግ ነው። እዚህ ድረስ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱ።